ሰላም ኤሌክትሮማክስ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣን ስታር ዴልታ ሞተር ኮንትሮል ሜትድ ዊዝ ታይመር ነው። የስታር ዴልታ ሞተር ኮንትሮል ሜትዳችን እናያለን፣ በዳያግራም እናያለን። ዳያግራሙ ከየት ነው የሚጀምረው? ፌዝ ላይ ይጀምራል። ያ ማለት ኮንትሮል ሰርኪታችን ነው። ይሄ ኮንትሮል ሰርኪታችን ደግሞ የሚጀምረው ከፌዝ ነው። ያ ብሬከር ሊሆን ይችላል፣ ፊውዝ ሊሆን ይችላል። ከዚህ ከብሬከር ያወጣነውን ፌዝ ለተርሚናል ኦቨርሎዳችን 95 ሰጠን። ከ95 ሰጠን በ96 ወጣንና ለማሰጠን ለስቶፕ ፑሽ በተናችን አንድ ሰጠን ማለት ነው። ከስቶፕ ፑሽ በተናችን አንድ የሰጠነውን በሁለት ወጣንና ለማሰጠን ስታርት ፑሽ በተናችን 3 ሰጠን ማለት ነው። ከ3 ላይ ሽንት እናደርግና ለኬኤማችን ወይም ለኮመን ኮንታክተራችን ወይም ለሜን ኮንታክተራችን ለ13 ሰጠን ማለት ነው። ስለዚህ በዚህ ያለውን ሳይድ ጨረስነን። 14ንና 4ን ሽንት እናደርጋለን ወይም ሽንት ካረግነን በኋላ እዚሁ ጋር ወይ ከ4 ወይ ከ14 ሽንት አድርገን ወይም ታፕ አድርገን ለማንሰጣለን ለኬኤማችን ለራሱ ኮንታክተር ለራሱ ኮይል ማለት ነው። ያ ማለት ለኤዋን ማለት ነው። በኤዋን የሰጠነው በኤቱ ወጣንና ለኒውትራል ሰጠነን ማለት ነው። ስለዚህ ኮመናችን ጨረስነን። እዚሁ ታይመር ላይ ከ14 ላይ ወይም ከ4 ላይ ታፕ እናደርግና ለማንሰጠነው ለታይመራችን 2 ማለት ነው። 2 ሰጠነን። እዚሁ ጋር በሁለት የሰጠነውን በ7 እናወጣና ለኒውትራል እንሰጣለን ማለት ነው። እዚሁ ጋር ደግሞ የታይመራችን ኮመን አለ። ያ ማለት 8 ነው። 8 ከ5 ጋራ ኖርማሊ ክሎዝ ነው። 8 ከ6 ጋራ ኖርማሊ ኦፕን ነው ሁል ጊዜም ቢሆን ማለት ነው። ስለዚህ በታይመራችን ከ8 ወጠን ለ8 ገብተን በ5 ወጠን ለማሰጠነው ለኬዲ ያ ማለት ለዴልታ ኮንታክተራችን ለ21 ሰጠን ወይም ኢንተርሎኩ ማለት ነው። ኢንተርሎክ ደግሞ ሁል ጊዜም ቢሆን 21 እና 22 ምንድነው ኖርማሊ ክሎዝ ነው። ስለዚህ በ21 የሰጠነው በ22 ወጣንና ለኬኤሳችን ወይም ለስታር ኮንታክተራችን ለኤዋን ሰጠነው። ለኤዋን የሰጠነው ወይም በኤዋን የገባነውን በኤቱ ወጣንና ለማን ሰጠነው? ለኒውትራል ሰጠነው ማለት ነው። በዚህ ጨረስነን። በዚህ ሳይድ ያለውን ወይም የስታሩን ጨረስን ማለት ነው። ዴልታ ላይ በ8 የገባነውን ወይም ከ6 ላይ ታፕ እናደርግና ለማን ሰጠነው? ለኬኤሳችን 21 ማለት ነው። ለኬኤሳችን 21 ወይም ኢንተርሎክ ነው፣ ለኢንተርሎኩ ማለት ነው። ለ21 የሰጠነውን በ22 ወጣንና ለማን ሰጠነው? ለኤዋን ኬዲ ማለት ነው። ያ ማለት ለዴልታ ኮንታክተራችን ለኤዋን ሰጠነው። ለኤዋን የሰጠነውን በኤቱ እንወጣና ለማን ሰጠነው? ለኒውትራል ሰጠነው ማለት ነው። እዚህ ኒውትራል አለ፣ እዚህ ፌዝ አለ። ሁለቱ ፓወር ሲያገኙ ኢነርጃይዝ መሆን ይችላል ማለት ነው። ሰርኪታችን ይህን ይመስላል። ወደ ተግባራችን እንሄዳለን። እዚሁ ጋር ተግባር ላይ ስንመጣ የምንጠቀማቸው ኮምፖነንቶቹ ምንድን ናቸው? አንደኛ አንድ ተርሚናል ኦቨርሎድ ሪላይ እንጠቀማለን። አንድ ስቶፕ ፑሽ በተን እንጠቀማለን። አንድ ስታርት ፑሽ በተን እንጠቀማለን። አንድ ታይመር እንጠቀማለን። 3 ኮንታክተር እንጠቀማለን። ያ ማለት አንድ ሜኑ ነው፣ ሁለቱ ደግሞ አንደኛው ስታር ነው፣ አንደኛው ዴልታ ነው። 2 ወይም 3 ኢንዲኬተር ላምፕ እንጠቀማለን። አንደኛው የስታር ኢንዲኬተር ላምፕ ነው፣ አንደኛው ደግሞ የዴልታ ኢንዲኬተር ላምፕ ነው። አንደኛው ደግሞ ፓወር መኖሩን አለመኖሩን የምንጠቀምበት ወይም የምናይበት ኢንዲኬተር ላምፓችን ነው ማለት ነው። አሁን ወደ ሰርኪታችን እንሄዳለን። ሰርኪታችንን ኢምፕሊመንት ለማድረግ ወይም ወደ ተግባር ቀይረን ለማየት እንሄዳለን ማለት ነው። አሁን እዚህ ጋር ፌዟ ቅድም በወረቀት ያየ ነው ወይም በዲያግራም ላይ ያየ ነው። ፌዟን አመጣንና ለ95 ሰጠናት። ከ95 የወጣነውን ወደ 96 አወጣንና ለማን ሰጠነ? ለስቶፕ ፑሽ በተናችን አንድ ሰጠን ማለት ነው። አንድ ሰጠን ማለት ነው። ከአንድ የሰጠነውን በሁለት ወጣንና ለማን ሰጠነው? ለስታርት ፑሽ በተናችን 3 ላይ ሰጠነው። 3 ሰጠነው ማለት ነው። በዚህ 3 ላይ ሽንት አደረግንና ወይም ታፕ አደረግንና ለማን? ለኬኤማችን ወይም ለሜን ኮንታክተራችን 13 ሰጠነው ማለት ነው። ከዛ በ4 ስታርት ፑሽ በተናችን ከ4 ላይ ወጣን ለ14 ኬኤማችን ወይም ለሜን ኮንታክተራችን 14 ሰጠነው ወይም ታፕ አደረግነው ማለት ነው። ያገናኘነው ማለት ነው። ከዚሁ ላይ ከ14 ላይ ታፕ አድርገን ለማን ሰጠነው? ለራሱ ለኮይሉ ለኤዋን ሰጠነው ማለት ነው። ለራሱ ኤዋን ሰጠነው ማለት ነው። ከኤዋን የገባነው በኤቱ ወጣንና ለማን ሰጠነው? ለኒውትራል ሰጠዋለን ማለት ነው። እዚሁ ጋር ማለት ነው። ከዚሁ ላይ ከ14 ላይ አሁንም ታፕ አድርገንና ታፕ አድርገን ወይም ሼንት አድርገን ለማን ሰጠነው? ለታይመራችን
ቱ ማለት ነው። ለቱ ሰጠነው። ከቱ ላይ ሼንት እናደርግና ለታይመራችን ኮመን ለ8 ሰጠነው ማለት ነው። በኤቱ የገባ ነውን ወይም ኤቱ ላይ ፌዝ ሰጠነው ማለት ነው። ያ ማለት ቱ ላይ ፌዝ ሰጠነው ማለት ነው። 7 ላይ ደግሞ ኒውትራል እንሰጠዋለን ማለት ነው። እዚሁ ጋር ኮመናችን ከማን ያገኘችው ከፌዙ ወይም ከቱ አግኝታለች። ስለዚህ ለ8 ሰጠነዋል። ስለዚህ ቅድም እንዳልኳችሁ ደግሞ ወይም ቅድም እንደተባባል ነው ደግሞ 8 እና 6 ኖርማሊ ኦፕን ነው። 8 እና 5 ደግሞ ኖርማሊ ክሎዝ ነው። ስለዚህ ወደዚህ እንሄዳለን ማለት ነው። ከ5 አወጣንና 21 ሰጠነው ማለት ነው። ያ ማለት በ21 ሰጠነው። በ21 ወጣንና በ22 ወጣንና ለማን ሰጠነው? ለስታራችን ለኤዋን ሰጠነው ማለት ነው። ከኤዋን የገባነውን በኤቱ ወጣንና ለኒውትራል ሰጠነው ማለት ነው። እዚሁ ጋር ለስታር ኮንታክተራችን ኢንተርሎካችን ለ21 እንሰጣለን ማለት ነው። 21 እና 22 ኖርማሊ ክሎዝ ስለሆነ ማለት ነው። ስለዚህ በ21 የሰጠውን በ22 ወጣንና ለማን ሰጠነው? ለኬዲ ለዴልታ ኮንታክተራችን ለኤዋን ሰጠነው ማለት ነው። ለዴልታ ኮንታክተራችን ለኤዋን የሰጠነው በኤቱ ወጣንና ለኒውትራል ሰጠነው ማለት ነው። ስለዚህ ኒውትራላችን ምንድነው? ይሄ ኮመናችን አለ። የኢንዲኬተር ላምፖችን ደግሞ ቀጥታ ከታይመራችን መውሰድ እንችላለን ወይም ከዚሁ ኖርማሊ ክሎዛችን ወይም ከኢንተርሎክ ላይ መውሰድ እንችላለን። የዴልታውን ከዚሁ ከታይመሩ 6 ላይ ወሰድናል። የስታሩን ደግሞ ከታይመሩ 5 ላይ ወሰድና ሽንት አደረግናል። ኒውትራል ከእያንዳንዱ ጋራ ወይም ኒውትራል በአንድ ሳይድ ሰጠናቸው። እዚሁ ጋር ኒውትራል በአንድ ሳይድ ሰጠነን። ፌዝ ደግሞ እዚሁ ጋር ከዚሁ ጋር የፌዝ የምንሰጠው ቀጥታ ወይ ተርሚናል ኦቨርሎዳችን ሽንት አድርገን ወይ አለዚያ ደግሞ ስቶፕሽ በተናችን ሽንት አድርገን እንሰጠዋለን። ኒውትራል ከፈለግን አምጥተን እንሰጣለን። ስለዚህ ፓወር መኖሩን ወይ እዚህ መድረሱን ቼክ ያደርግልናል ማለት ነው ይጠቅማል። ስለዚህ በተግባር ሰርተን ጨርሰናል። ያ ማለት የስዕል ላይ ወይም ዳያግራም ላይ የነበረውን በተግባር ጨርሰን አይተናል። ታይመራችንን በትክክል የቤዝመንቱንና የታይመራችን ዋና ታይመራችንን በትክክል ፊት አድርገን እንገጥማለን ማለት ነው። የገጠምነን ስለዚህ አጀስት እናደርጋለን። እዚሁ ጋር ደግሞ አሁን እኛ አጀስት ያደረግነው 10 ሰከንድ ነው ያደረግነው። ከ10 ሰከንድ በኋላ ዴልታው እንዲሰራ አድርገን ማለት ነው። ከ10 ሰከንድ በፊት 10 ሰከንድ እስኪደርስ ድረስ ስታሩ ይነሳል። ከ10 ሰከንድ በኋላ ደግሞ ዴልታው ይሰራል ማለት ነው። ስለዚህ አሁን ብሬከራችን ኦን አድርገን በተግባር ነው። ያ ማለት ፓወር ሰጠን ማለት ነው። መጀመሪያ ቪዥዋላይዝ አድርገናል፣ ጨርሰናል። ታይመራችንን ቤዝመንቱን አገናኝተናል። ስለዚህ ወደ ተግባር እንሄዳለን። በተግባር እንዋለን ወይም ፓወር ሰጠን እናየዋለን። ስታርት በተናችን እጫናለሁ ማለት ነው። አሁን ምንድነው እያደረገ ያለው? ኮመናችን ኤነርጃይዝ ሆኗል፣ ስታሩ ኤነርጃይዝ ሆኗል። አሁን ከ10 ሰከንድ በኋላ ምን ይሆናል? 10 ሰከንድ በኋላ ወደ ዴልታ ተቀየረ ማለት ነው። ስለዚህ ዴልታችን እየሰራ ነው ማለት ነው። ኢንዲኬተር ላምፓችን እየሰራች ነው። ፓወር ኢንዲኬተራችን እየሰራች ነው። ስለዚህ በትክክል ሰርተናል ማለት ነው፣ ወይም በትክክል ይሰራልናል ማለት ነው። ስለዚህ አሁን በተግባርም ሰርተን ኢምፕለመንት አድርገን ጨረስን። ፓወራችን ኦፍ እናደርጋለን ማለት ነው። ስለተከታተላችሁ እናመሰግናለን። ፒል ሼር ማድረግ አትርሱ። ለማይደርሳቸው አዳርሱ። ስልጠናውን መውሰድ ወይም መጦ አካል መማር የሚፈልግ አድራሻችን አቃቂ ቃሊቲ ካፍደም 2ኛ ህንፃ ላይ እንገኛለን። ደውሉ፣ ተማሩ።